ወራማቻ ያምቦ ያዳራራ ከፋኒ ሌስ ተጫዋቾችን መናጥ ብቻ አይደለም እከትፍና አቁላላው ሁሉ ነበር። ኢትዮጵያ ቡና ራሱ እኮ ነው ልፈርም በየ እስክሪፕቱ አጥቼ ከሆነ የተውኩት እኮ። ስማ ዳቦ ቤት ልከፍት ስለሆነ ለእህት ነገራት መሸጥ ከፈለገች። ኧረ እባክህ የገብስ ነው የፍርኖ ዱቄት? እኔ እንጃ የእሷ ምን አይነት ነው? የፈተና አንድ ጃምቦ ያላበው ሮጦ ነው ያላበው። አይ ወይባ ገብቶ ነው። ቪዲዮ ስንት ላይ ካገኘ አይፎን 17 ይፈታል። ወይኔ ደነገጥክ እንዴ? አይዞ አታልቀስ። ኢትስ ፋይን ውሸት እኮ ነው ይሄ። አንተ ግን በጣም ወንድ ነህ። የእውነት ሰው ተመቸሽ? በጣም ታፍቶኛል። ጥሩ ሰው ነህ። ወይኔ ደነገጥክ እንዴ? አይዞ አታልቀስ። ኢትስ ፋይን ውሸት እኮ ነው ይሄ ውሸት ነው። ኢትስ ኦኬ። ዳውዳ እሳት 1 ሚሊዮን መግባት ምክንያት አድርጎ ይሄን ቪዲዮ ስንት ላይ ካገኘ አይፎን 17 ይፈታል። ጉጉ በጣም አልጋሽ ልጃችሁን ለልጃችን ብለን ነበር። ያው ተመቻምቻው ያለ ነገር ጨርሷል። ላይተር አለን ላይተር ይዘል በኋላ ፈታ እንልበታለን። እና ምን አሉ ተስፋ አሉ። ከዛ ባሻገር ደግሞ ያልተጨሰ አራት ፓኩ ሲጋራ አሉ። አረ እሱማ ምርጥ ነው። እና ጥሎሽ ምናምን ጥሎሽ ወረ ተጠምዷል። ጋሽ ሚስቶት ሉ ሰዳታ አረ ትችላለህ። የአንድ ወር ዋይፋይ ምህቷም አለች። አረ እባክህ እስቲ ያቺን ሂኝ በይስ ይሄ ይሆናል በቃ ይሆናል። ሰዳታ አንድ ላይ በቃ ጫናቸው። ሰለሞን አንድ ላይ ጫናቸው። በቃ ይመቻችሁ ጋሽ። ቢ1 ላንሰር የተባለው የአሜሪካው ሱፐርሶኒክ የጦር ቦምበር እንግዲህ ከተለያዩ የእንግሊዝ ቤዞች ተነስቶ በኢራን ላይ ጥቃት እንዲያደርስ ታተ ቆሮቆ እንዳነ እንደ ቆሜ የሰራው አንዴ እዚህ ጋር ቪዲዮ ያየነ መገባው አንዴ ቆሻሻ ንፍጣም የሚለውን ሰምተን እንመለስ። አም ፋይን ታንክ ዩ እንዲሁ ያ ፕሊዝ ዛት ኦፍ ቺልድረን ኦፍ እንግዲህ እንደሰማችሁት ነው የሀገራችን የተከበረ ቋንቋ እያለን የልጅ በእንግሊዘኛ ማውራቱ በጣም ያሳዝናል። በፊት እኮ አባቶቻችን እኮ ደማቸውን ከስክሰው አጥንታቸውን አፍሰው ነው የገነቧት እቺን ቋንቋ። የልጅ በእንግሊዘኛ ማውራቱ በጣም ነው የሚያሳዝነው። ስለዚህ የኢትዮጵያ ማህበረሰብ አቅማችን ልናሳየው ይገባል። ሁላችሁም ወደ አካውንት እየሄዳችሁ ሪፖርት ብሎክ አድርጉት። ቦቱ ይቅርታ መጠየቅ አለበት ሚዲያ ላይ። አመሰግናለሁ። ሪፖርት እያደረጋችሁ አካውንቱን አዘጉበት። ፎሎ አድርጉኝንም በዛ። ስማ ዳቦ ቤት ልከፍት ስለሆነ ለእህት ነገራት መሸጥ ከፈለገች። ኧረ እባክህ የገብስ ነው የፍርኖ ዱቄት? እኔ እንጃ የእሷ ምን አይነት ነው? ያው እዚህ ድረስ የመጣሁት ሊሊን እንድትድሩኝ ፍቃዳችሁን ለመጠየቅ ነው። አንተ ያማል እንዴ? እኛ ፍቃዳችንን አንሰጥህም። ለምን? እኔና ሊሊ እኮ በጣም ነው የምንወደደው። ለምንድን ነው ፍቃዳችሁን ማሰጡኝ? ሊሊ እኮ ውሻችን ነች። እሺ ሚጢንስ? አንተ የድመቴን ስም አትጥራ። አንተ ከድር የምትሉ አክቲቪስት አትፈቱትም፣ ትፈቱታላችሁ። ከድር ይፈታ ከድር ይፈታ። ሰረቀ እንጂ ገደለ ወይ? ወላሂ ከድር ፍቱት። ሚስጥኞት በለው ነገር የለም። ልጆቹ ተቸገሩ። መርማሪ በላ አይደለም መርቴ በላ። ስንት ተበላል? እስቲ ነው ከድር ፍቱት። ጨረቃ አለች ገለል በፀሐይ አለች ወለል በናፍቆት አንተ ደህና ነህ? ሰላም ነህ? አለው ወዘላ ፈያን አንተ ቦግባ የሚባለው አረ ደላሎቹ ተስማምተው ከኤርገን ክሎብ ሊያወጡት ነው ከክለባችሁ። እግዚአብሔርን ቦግባ ከወጣ እኮ ዋ በላችሁ። ባርሳውን እንትና ጃቪ ከወጣ በኋላ ማለት ነው ያ ጃቪ ፉሪ ሆነን ያየ ነው። ጃቪ የቀረቀረላቸው ጊዜ 9 ሰዓት ጅብ አልፈናል አየንም ፉሪ። አንተ ያው ሁሉ ታሪክ ረሳህ። ደህና ነህ? አገር ቤት ምን ይዘላቸው ወይድክ
አንተ ባለፈ አምና እኮ አገር ቤት ገብቼ ጋዝ ጨው ምናምን ይዤ ስገባ ብረት ምጣድ አልናቸው። ምን ይጨመራል አልኳት። ትንሽ ውሃት የለችም ቢክ አይቦን ብሮ ይዘናል። ጆሮ ይደንቁር። ኧረ በማርያም ከተማ ልጅ ማይጠይቀው ጥያቄ ነው የሚጠይቁት እኮ። የከተማ ልጅ ስልክ ግዛልኝ ይላል። አገር ቤት አቮን ፕሮ ለእኛን አልወጣልንም። በሳምሰንግ ነው እኮ የምንሰራው። ፋመሰ እኛም ብሎ ፌመስ ፈስ የባሌ ብልት ትንሽ ነውና በሱ ለክተሽ አጥብብልኝ የምትሉኝ ሴቶች አላችሁ። ምትኬ ምን አይነት ነገር ነው? ምትኬ ለጋርፊልድ ነገርሻት? ምን ነው አይሆንም ደሞ አለች። እኛ ጊዜ እኔ ኳስ ስንጫወት ማለት ነው ሌሎች ተጫዋቾችን መናጥ ብቻ አይደለም እከትፍና አቁላላ ሁሉ ነበር። ኢትዮጵያ ቡና ራሱ እኮ ነው ልፈርም በየ እስክሪብቶ አጥቼ እኮ ነው የተውኩት እኮ። አባቴ ነግሮኛል ችሎታው። ማንም ነው የሚያውቀው የኔን ችሎታ። እንደውም የሆነ ጊዜ አንተን አባት ራሱ ሎጭ አብልጨው ማለት ነው አጋዝቷል ጠግቦላ። ይሄን አይነግርህም በጣም እርግጠኛ ነኝ። አዎ አልነገረኝ። እኔ እኮ ማንቀርቀብ ራሱ እኮ በጣም ጎበዝ ነበር። የሚገርም የሆነ ጊዜ የሆነ ሰውዬ ሳንቀረቀብ አይቶኝ የገዛ ሱቅ ውስጥ መርካቶ ድረስ ወስዶኝ አንቀርቃቢው ላርጎኝ ነበር። እኔ ኮኮብ ከሰማይ ላይ ቢወርድ በእግሬ ነው ኮንትሮል ማረገው ያልኩ ነው። ታዲያ ጫማ መች ሰቀል? ኧረ እኔ ማን የሰቀለው? እኔ አልሰቀልኩም። እስካሁን እየተጫወትኩ ነው እንዴ። እኔ ብዙ አይነት ቴክኒኮችን ነው መጠቀሙ። ይገርማል። መጀመሪያው እንዴ ትላል አልሰራ ካለ ደግሞ ሰውዬው ተከዝ ብለ ታፈጠውና ትሏል ሳይሰማ ማለት ነው። እኔ ብዙ ምግብ ምናምን ይሰጠኛል፣ ይገርመኛል። እኔ ምግብ አልፈልግም፣ ብር ነው በፈልገው ገዝቼ ለመብላት። እንዴ አንተ ልጅ ነገር አለ እጅ አለ ለምን አሰራ? ሞኝ ነህ እንዴ? እጅና እግር ስላለኝ መስሎኝ ይሄን ስራ መሰረው እንዴ? እኔ እኮ ዳቦ ግዙልኝ ብዬ እኮ ቤቴ ገዘው ሰው ማልገመት ሰው እኮ ነኝ እኔ። ብዙ ሰዎች ራስ የኔ ቢጤ ይሉኛል። ዞሬ ነው መስቀው በጣም ነው ቢገርም። እኔ አውቃለሁ የነሱ ቢጤ እንዳልሆንኩ እንዴ። እኔ ማጥግ ድረስ አለኛ አሳቢ እንዴ። ጉድ እኮ ነው። እሺ ለማይ ሳይጸዳዳ የሚባለውስ ነገር እንዴ ምን አገባኝ? እኔ ሲጀመር አላምንበትም። እኔ እሱን አባባል ተጸዳዳው አልተጸዳዳው አንተ ምን አገባ? ምንድነው የሽንት ቤት ወሬ የምታወራው? ሄሎ ጓዴ፣ ኧረ እባክህ እና ልከሰታ በቃ እከሰታለሁ፣ አሁኑኑ እከሰታለሁ። እቺ ቻው ጓዴ። ጓዴ እኮ ነው ቦሌ መስመር አየር አለ ና እኮ ነው የሚለኝ። በቃ አላስቁም ይሄዳል። እሺ ሄዳለሁ፣ ግን አሁን የቀረጽክልኝ ፖስት አድርግልኝ። አይታወቅማ ዘንድሮ ቻሌንጅ ምናምን ሊጀመርልኝ ይችላል። ዘንድሮ በሰራ አይደለም ባስጮህ ነው። የፈተና አንድ ጃምቦ ያላበው ሮጦ ነው ያላበው። አይ ወይባ ገብቶ ነው እንዴ? ማዘሯ የምትሰራልሽ እዚህ ዘመድ ጥየቃ የእንግዴ ልጅ። ኧረ ማዘሯ ምን እሺ እንዴ? ጭራሽ የርቀት ትምህርት ቤት ማስገባ እሱም ርቆ እዚህ ላገኘህ አንተ አምቡላ። ኧረ ላይብረሪው ሞልቶብኝ እኮ ነው። አይሙላልህ። በዚህ እድሜ ያላባውን ያዘዝክ በእኛ እድሜ ደማው ልታዝነው አንተ ልምድ አዋላጅ። ኧረ ማዘሯ ከፍቶኝ እኮ ነው የምጠጣው። ክፉን ይከፋዋል እንዴ? ወይ ካልሆነ ይሄ ቪዲዮ ስንት ላይ ከገባ ከቤት ትወጣልኛለህ የሚለውን ቻሌንጅ ልጀምረው እንዴ? አሽምርጥ ሲያላቦ ይላል። አስንዬ ትናንትና እኮ የሶስት ቦኖስ አትከፍኝ እኮ ነው የሄድሽው አንተ። ጫጩት ፊት ፈንግል አይወራም። ልክ ነህ። ችግር የለም ከዛሬ ጋር ከፍለዋለሁ። የሱም የትምህርት ቤቱ ክፍያ ነበር። ትምህርት ቤቱ እዚህ ከሆነ አብረን እንማራለን። እናትና ልጅ ከአንድ ቤት ደስ ይላል። የኔም ያልበዋ ለአስንዬ አንድ ያላበው የፈጠነ ለጠፉት ኳስ ተጫዋቾች ዘፈን አለኝ። አዘፍነኝ ቶሎ በል እንዴ። አሸነፉ ና ና ና ና ቢቱን ክፈተው ማን በዚህ ልክ መውረድ በጣም ያማል። እድሉን ቢያገኘው ሁሉም ይጠቀማል። እኔም እንደነሱ ሀገሬን ላስጠራ ከዛሬ ጀምሮ ኳሴን ነው ምሰራ። ተአምር ቢፈጠር ኢትዮጵያን አልለቅም፣ አይደለም ስዊድን ሱዳንን አልንቅም። በጣም ያሳፍራል ይህ ድርጊታቸው፣ በጣም ያሳፍራል ይህ ድርጊታቸው። ፍቀዱልኝና አንቄ ላምጣቸው፣ ፍቀዱልኝና አንቄ ላምጣቸው። ከዛ አባይ ማዶ ያለው በሬ ያዘው ገበሬ ያዘው ገበሬ ያዘው ገበሬ እስከስ ወራ መቻ ያምቦ ያደራራ ከፈኒ ያደራራ ከፈኒ ያደራራ ከፈኒ ማልጀተረ